አሬ አናድርዋት እኔ እሷር እንደውም ለፍቅር ምንም በቃ አይሆንም። እንደውም ከቡርካ ጋር ግን እንደዚህ ያደርጋል አይደለ? እኔ ከቡርካ ጋር ትሄድ ቡሪካ እንደውም ቡሪካ ምርጥ ልጅ ነው። እኔ አውቄዋለሁ። ምንም የማውቀው ነገር የለም። ይሄ ሁሉንም ነገር እንዳንቺ ሆኜ ነው ያየሁት። ተው ብለው እንኳን ሊቶ አልቻለም። ይሄው ጠጥቶ ይሆነስ እረፍ በቃ ይሄን ነው አልችልም እንዴ ምንድነው? አሁን ደወልሽ? ቆይ ተረጋጋ፣ ቀድመህ ተረጋጋ። እንደዚህ ሆነ እንዴት ነው ማደርገው? እንደዚህ ምን ሆነህ ነው? አይደለም እኔ ሂክማ እንድትመጣ ፈልጋለሁ። እኔ እነግርሃለሁ ግን እንደዚህ ሆነ እኔንም ትቆጣኛለች እኮ። እኔ ምን ሆንኩኝ? ከዚህ በላይ ምን እንድትሆን ነው? ይሄ ሁሉ እኮ ጠጥተሃል እንዴ? እናንተ ምንም ይሄ መጠጣ ብርቅ ነው እንዴ? ምን ሆነሽ ነው? እሺ ቢያንስ ይሄ ይቅርብህ በእናትሽ ልቀይ። አሁን ደወልሽላት ወይስ ምን አለ? ደውዬላታለሁ እየመጣች ነው። እሺ ቢያንስ እንኳን ይሄንን አቆመው። ይሄንን ተው በቃ። ይኸውልሽ ኤልሲ ታየኛለሽ፣ ነግሬሻለሁ። እኔ ተይ ብዬሻለሁ። በቃ ለምን እንደዚህ የምትሆነው? ቆይ እኔ ምን ሆንኩኝ? እየጠጣህ እኮ ነው። አሁን መጠጥ የማታውቀውን መጠጥ ምን ሆነህ አንተ? ለጠጥ አሁን ደወልሽላት ነው ያልሻት? ደውዬላታለሁ፣ ትመጣለች። እየጠበቅናት አይደል እንዴ? ምን ሆነህ ነው? በቃ ትምጣ። እኔ እነግራታለሁ። እኔ እንደውም እነግራታለሁ ዛሬ። እኔ ብዙም እነግራት ነገር አለኝ። እሺ ተረጋጋ በቃ። እሺ ቢያንስ ይሄ ይቅር እኮ ደግሞ እሺ በለኝ። እየቀረጸ ነው አይደለ? ግን እስቲ ሂጂና የሆነ በስነ እየቀረጸ መሆኑ ማለት እንትን ማለት ፈልጋለሁ። ነው ታየዋለህ። እየቀረጸ ነው በቃ። እሺ እየቀረጸ ነው። ቢያንስ በእናትህ ልጠጣበት። ምን አድርግ ነው የምትይኝ? ይሄ ይቅር። እሺ ቢያንስ እንኳን እሺ በለኝ በቃ። እሺ እኔ ድጋሚ ደውዬላት ነው። እኔ ቶሎ መምጣት አለባት ልጅቷ። ቶሎ በይ ደውዬላት። እሺ እደውላለሁ፣ ግን ይሄንን ተው በቃ። አትጠጣም በቃ። ቢያንስ ይሄ ይቅር። እሺ ወይኔ ነው እየቀረጽክ ነው አንተ? እየቀረጽክ ነው? እሱ እየቀረጸ ነው። አታስጨንቀው። ይቅረጽ። እኔ እንደውም በቃ ዛሬ እኔ በጣም ነው የከፋኝ። እንደውም ሆዴ አባውን ብቅል ያወጣዋል ነው የሚባለው። እኔ ተረጋጋ። እሺ ቢያንስ ተረጋጋ። ይሄንን እንኳን ተወው። እሺ ለምንድን ነው የምትወው? ሄሎ አልደረሽም እንዴ? እሺ ይሄው ደርሻለሁ እያለች ነው። እሺ ቢያንስ ተረጋጋ በቃ። በርሌ አትጠጣ። እሺ ተረጋጋ በቃ። በእናትህ አያስጨንቀኝ እኮ ነው እኔንም። እየሰማሽኝ ነው? ይኸው ለካሜራማን እየቀረጽ ነው አይደለ? እሱ እየቀረጸ ነው። አታስጨንቀው። እኔ ምንም እንደ ይተው እንደ እና ቆይ እየቀረጸ ነው። እውነት እየቀረጽክ ነው አይደል? እንደ ንገረው። እኔ አስጨንቄ ያለው እየቀረጸ ነው እሱ አይደለም። እኔ ሰው አስጨንቄ ያለው እንደ አንቺ ምን ሆነሽ ነው? እኔ እንደውም ትምጣ። እኔ አሁን ቶሎ እንድትመጣ ነው። ትመጣለች እሷ። እሺ ደወልኩላት አይደል? ደግመሽ ደውይ ብለኸኝ። እሺ እኛ ግን ትመጣለች እሷ። አሁን እኮ ካሜራ ያዥ ብለኸኝ አላ። የት ነው የምንሄደው? እሺ እኮ ገብተናል አይደል? እሺ ምን እንትን ልበልልህ? ምን ላስታ ና ቆይ ቁምና በስነ ስርዓት አውራ። እንዲህ ላድርገው? ተወው። እሱ እንደሱ በቃ አምሮብሃል። እንደዚህ ሻለ። እንደዚህ ነው ያማረብህ። በቃ አትነካከው። ረፍ ተረጋጋሽ። ይሻላል እንደዚህ አምሮበታል አይደል? ንገረው በእናትህ። ያስጨነቀኝ ከምን ተጣበታሽ? እስከ ምንድነው የምትይኝ? በጣም በቃ ይበቃል። እሺ እኔ አንቺ ማግኘት አልነበረብኝም። ምንድነው በእናትህ? ኧረ በእናትህ ነላ፣ በእናትህ ይሄ ነገር ይቅር በቃ። እሺ ወይ ስጠኝ። ምን ለምንድን ነው የምሰጥሽ? ለምንድን ነው የምትጠጣው? ጠጥተህ እኮ አታውቅም። በቃ ዛሬ አማረኝ ልጠጣበት። ጠጣለህ? ትጠጣለህ? አይጠጣም። አይደለም ትጠጣለህ። ትጠጣለህ። እንካ ና በቃ እሱ ስማኝና ይቅርበት። እጠጣዋለሁ። ችግር የለውም። ትመጣለች። አሁን ደርሻለሁ ብላኛለች። ደግሜ እኮ ደወልኩኝ። አሁን ደውልሽላታል? እሺ እኔ ላውራት ነው ይላታ። እኔ ላውራታ ደውይላት። ኧረ ኤልሲ በእናትሽ ኧረ ቴላ አንዴ ብቻ እሺ። ማስትመጣ በጣም ነው የምትናደድብህ። ይሄንን ታውቃለህ? ትናደድ የራሷ ጉዳይ። እኔ ልጠጣበት። እኔ በቃ እሺ ምንድን ነው የምታወራት ስትመጣ እንደዚህ ነው?
እኔ አውቃለሁ የሆዴን እኔ አውቃለሁ። ተረጋጋ። እሱ ግን ይጠጣ ነበር። እኔ ይጠጣል ያስታውቃል። ሲጀመር ይጠጣል። ሳያው አትቀየሙ። ስለሰከረ አትቀየሙ። በእናትህ አታስቀይም። እኔ ሰክሬያለሁ። ልቀይኝ ልቀይኝ ዛሬ እሺ በቃ ሂክማ እየመጣች ነው እና ዛሬ ይኸውልሽ ልጠጣበት። በቃ ዛሬ እኔ እንደውም ተረጋጋና፣ ይኸው መጠጥ እኮ ሲጀመር እኮ ውስጥ ላይ ነገር ከሌለ አያሰክርም። ምን ሆነህ ነው እንደዚህ የምትሆነው? እኔ ማንስ ምንድን ነው? እሺ ምን ተፈጥሮ ነው? ምንም እኮ አልተፈጠረም። ምንም የማውቀው ነገር የለም። ይኸው ፊት ለፊት ሻለ ጠይቅ ሁሉ ነው ማለት ምንድን ነው ያስካስ ጀምር። ዛሬ ትንሽ እንብኝ በጣም ትንሽ አልገባኝም። ቤተሰብ ምን እየተፈጠረ ነው? ቆይ ምንም የማውቀው ነገር የለም። ይሄ ሁሉንም ነገር እንዳንቺ ሆኜ ነው ያየሁት። ታው ብለው እንኳን ሊይዙ አልቻለም። ይሄው ጠጥቶ ይሆነስ እረፍ በቃ ምን አልችልም እንዴ? ምንድነው? ቆይ ደፋሹ እንደዚህ ነው የነሳው ነው እና ቆይ ቁም በስነ ስርዓት በቃ እንደዚህ ነው የነሳው ነው ወይ? ናውራት በስነ ስርዓት አውራሽ። አዎ ደፋሁት። ልታፍሰው ነው? ነስሬ ስነ ስርዓት ያዝ። ምን ሆነሃል? የተፈጠረ ችግር አለ እንዴ? ምንም የማውቀው ነገር የለም። እኔ ሁሉንም ነገር ይኸው ካንቺ እኩል ነው የማየው። ለምረም ደፊብኝ። እሺ ምን ሆነሃል? ለምረም ደፊብኝ። ምንድነው ይንካው በስርዓት ለምን አትናገረው? እና ቆይ ቁምና አውራት። ስትመጣ ማውራት ነገር አለ ብለኸኛል አይደል? አውራት ሁሉንም ነገር። እንደው ምንም አልፈልግም። በቃ ተይ። ካሜራስ ጀመረ ነው እየጠበቅኩ ነው ያለው አይደል? አይደለም እኔ እንደው ካሜራም አለ እንዴ? ያማችኋል እንዴ? በቃ ካሜራ እንጂ ቅሪያት ማውራት ነገር አለ ብሎ በጣም ነው ያስጨነቀኝ እኮ። እንደዚህ ሆኖ በቃ አሁን ማውራት ትችላላችሁ። አውራት አሁን በስነ ስርዓት። ምንድነው ችግር ካለ ለምን በስርዓት አትናገሩ? ጭራሽ ካሜራም ይዛችሁ ነው እንዴ እንደዚህ ነው የኔን ነገር እንትምትሉ? አንተ አጥፋው። ቆይ ይሄ ሚዲያ ላይ የሚወጣ ነገር ነው። ምን ሆነሃል? ቆይ አጥፋው። ደፋሽ ላይ ልብሴ ላይ ደፋሹ እንዳለ ልብሱ ይታጠባል። አንተ አጥፋው። ሲጀመር አንተ ቆይ አይደለም እንደዚህ ሆነ ካሜራ ይቀረጽ ብለክ የምታወራው ትምጣ ብሎ በጣም ነው ያስጨነቀኝ። ደጋግሜ ደውልኩልሽ ለዛ ነው። ይሄው ታላቂ ነው። አውሪ እስቲ ወይ አረጋግጥሽ አውሪ። የሚሰማሽ ከሆነ ምን ሆነሃል? ምንድነው? መጣት አልችልም። አዎ አልችልም። እኛ እስከምናውቅ ድረስ እንደዚህ ነው የነሳው። ምን ማለት ነው? መጣት አልችልም። አንተ እንኳን እኮ አታውቅም። ምን ሆነህ ነው? እሺ ተፈጠረ ችግር የለም። እኛና ተስረዳንም እንዴ? እንደዚህ ነው እንዴ? ቆይ ጓደኝነት ማለት እንደዚህ ነው? እኔ እኮ ትረጅኛለሽ ብዬ ነው። እኔ በቃ ስሜቴን ትረጅኛለሽ ብዬ እኔ እህቴ ነሽ ብዬ ነው። እኔ እሺ ካልነገርከኝ እንዴት ነው የምረዳው? እኔ ልነግርሽ ነው አይደል የደወልኩልሽ። ለምንድን ነው እንደዚህ የምታይ? ለምንድን ነው የምትደፊብኝ እንዴ? ለምንድን ነው የማይሆን ነገር ስለያዝክ? ቆይ ታንተ ቀምሽኛ በቃ መጠጣት እፈልጋለሁ። እኔ አትንሰው፣ ጭራሽ አትንካ። ቆይ ከመጀመሩ ነው እንደዚህ ነው የነሱ ይሆን? አንተ ደፋሽብኝ። እኔ ላይ ምን ትረጅኛለሽ? እህቴ ነሽ ብዬ ቁም በስነ ስርዓት። መጀመሪያ ቁምና በስርዓት አውራት። ተረጋግተህ ቁምና አውራት። እሺ ምንድነው የተፈጠረው ነገር? ያው መጣሁኝ አይደል? እኔ እህቴ ነሽ ብዬ እኔ ድሮም ሰው የለኝም በምድር ላይ ሰው የለኝም በምድር ላይ። ወይኔ ነስረላ። እሺ ተረጋጋ። እኔ አንቺ እኔ ይኸው ፏድ ጓደኛዬ ነው ብዬ ይኸው ፏድ ከዳኝ፣ ይኸው ፍቅር ከዳኝ፣ ስንት ነገር እንዳልነበር እኔ እንደውም ይኸው አንቺ እኔ ጓደኛዬ ነሽ እህቴ ነሽ ቅርብ ያለሽ ብዬ ብደውል ምንም የለ። ተረጋጋሽ። እኔ ምንም የምረጋጋበት ነገር የለም። ሲጀመር እኔ አሁን ይኸውልሽ ግማ እኔ አሁን ልቀቂኝ። ቆይ እኔ አሁን እንድታርጊልኝ የምፈልገው ነገር አንድ ነገር ነው። እሺ ምንድነው ላደርግልህ የምፈልገው? እሱን ብቻ ንገረኝ። ደውዪልኝ
ማጋ ነው የምደውለው? ደውይልኝ። እኔ በቃ እኔ አሁን ፏርጋ ደውይልኝ። አሁን ፏርን ደውይልኝ። እኔ አሁን ማውራት ፈልጋለሁ። በቃ ደውይልኝ እኮ አንተ አትደውልለትም ፏድ ጋር? እኔ እደውልለታለሁ ግን እኔ አሁን ማውራት ፈልጋለሁ። በቃ የሆነ ስልክ የለም። ደውይ እኔ ያው እኔ ከተገናኘንም ይኸው ከኔ አሁን ደውይልኝ። በቃ እኔ ደውይልኝ። እኔ ማውራት ፈልጋለሁ። በቃ እሺ ደውልለታለሁ። ተረጋጋለት። እኔ ማውራት እንደዚህ ሆነ ግን ለምንድን ነው የሚደወለው? ቆይ አይደለ እኔ ማውራት ፈልጋለሁ። በቃ ምን እንደዚህ ሆነ? ያው ካቢራ ባዲ እሱን ላናግረው። አታናደው ልጁን፣ አታበሳጨው። ካሜራ ይካልከን በኋላ እኔ ምንድነው አናርጂ ያለው? አሬ አላዳደድኩም። እሺ ቢያንስ ተረጋጋ። አላዳደድኩም። ኧረ በእናትህ ተረጋጋ እንዴ! ለምንድን ነው የምትጮይብኝ? ተረጋጋ በቃ እኮ እኔ ተረጋጋሁ አይደል? እሺ ደውልልኝ። ታዲያ እኔ ደውልልኝ እንዴ ደውልልኝ። እኔ አሁን ይኸውልሽ ግን እኔ አሁን በቃ ቶሎ እንትን በይልኝ። ደውልልኝ ሲጀመር እኔ የሆነ ብራይ ወይ ቆምና ተረጋጋ። እሺ ተረጋጋ። እሺ ያለው እኮ እሺ አንድ ትጠጣለህ። የት ሄድብሃል? እሺ ቢያንስ እንኳን በስነ ስርዓት አውራት። እኔ እየወራሁት እሺ ደውልልኝ። አይከም እኔ ደውልልኝ። እኔ እንደ ላውራው በእናትሽ እሺ ቀስ ቁም። እሺ ቢያንስ እንኳን ተረጋጋ። እኔ ቆሜ አይደል? እኔ ከዚህ በላይ እኔ ምን ላደርግ እንዴ? ይሄው እኔ ቢዝነስ አቆማለሁ እኮ በቃ አንድ ብቻ ምንድን ምናውራት? ተረጋግተህ አውራት። እኔንም በጣም እያበሳጨኸኝ ነው። እኔ በቃ ሂጂ። እኔ እንደውም ልቀቂኝ። ካልሆነ ካበሰች ሂጂ። እኔ ካበሰች ምንድን ነው? ስነ ስርዓትህን ያዝ። እየደወልን ነው። ስነ ስርዓትህን ያዝ። ቁምና አውራ በስነ ስርዓት። ሰው የለኝም በምድር ላይ ዛሬ ምን አይነት ሰይጣን ነው ካንተ ጋር? ከማን ጋር ነው የነበርከው? ሲጀምር እኔ ከራሴ ጋር ነው የነበርኩት። እኔ ከማንም ጋር አልነበርኩም። እኔ ማን አለኝ? እኔ ሲጀምር እኔ ማን አለኝ? አንቺ አለሽኝ ብዬ እኔ አላደርጉሽ አተራደርሽ አሬ አናደርዋት እኔ እሷር ቆም። አሁን በስነ ስርዓት የምር ስነ ስርዓት ከነስ በስነ ስርዓት መታሽኝ። እኔን ስነ ስርዓት ከነስ አፈን ያዝ። እኔን መታሽኝ። እየደወልኩለት ነው። እኔን መታሽኝ። ወይኔ መታሽኝ። እኔን መታሽኝ። አዎ ያው እየደወልኩለት ነው። እሺ ደውይልኝ። አንቺው ስልኩን እኔ ይዘዋለሁ። ምንድን ነው እኔ ያዘውና እኔ ደውይ ያልኩሽ? እኔ ላናግር አይደል እንዴ? እየጠራ ነው። ተረጋጋ። ምንድን ነው እኔ ላናግርብን ነው? አንቺ ለእኔ አይደል የምትደውይልኝ? እሺ ቢያንስ ቆይ ተረጋጋ። ያን ሰው እሷ ታውራው እና ታውራው። እኔ ቅድም ደፋሽብኝ ላይ አይደለ? ደፋሽብኝ እኔ ላይ እንኳን ደፋው። አዎ አሁን ደግሞ መልሰሽ እኔን መታሽኝ። ስራ ላይ ነው። ስልክ አላነሳም። ስለዚህ ስራውን ሲጨርስ ይደውላል። ተረጋጋ። እኔ ምንም አይገባኝም። ተረጋጋ በእናትህ። ደግመሽ ደውይለት። ደውይለት። ማኒ ታወራለህ። ተረጋጋ። ያው እየጠራ አንቺዋን እንትን ልበል ላውራበት። ስልኩን ልቀቁ። እንዳትነካ። እኔ ይዘዋለሁ። ምን ሆነ ስልኩ? እኮ እኔ ላናግረው አይደል? ታናግረዋለህ እና ዛሬ እኔ ጋር ሆኖ አታናግረውም? ወይኔ እሺ ልቀቂኝ። እኔ ልቀመጥ። እኔ ልሂድ ወይ ካልሆነ እኔ ልቀቂኝና ቁጭ በል። ያው እዚህ ጋር በቃ እኔ የሚረዳኝ ሰው የለም። እኔ ታዲያ ምን ላድርግ? እኔ ትረዱኛላችሁ ብዬ ነው። እኔ አንተ ምን ማለት ነው? እንደዚህ ነው። ቆይ ያልተረዳነ ነገር በግልጽ ተናግረክ ያልተረዳነ ነገር አነሳም። ስራ ላይ ነው። ስለዚህ ሲደውል በቀርታ ላይ እንዲደውልላችሁ። እሺ ያው እሺ ፍቅር ጋር ደውይ። እሺ ፍቅር ጋር ደውይ። እሺ እደውላለሁ። ተረጋጋ። እንደዚህ ይሁንክ ማንንም ማውራት አትችልም። እኔ እንደውም እሷን ላውራ እንደው
እኔ እንደውም እኔ ፏር ነው እንደዚህ ያናደደኝ። እንደውም እኔ ከቡሪካ ጋር ሂጂ ነው ማለት እንደውም እኔ አሁን ከቡሪካ ጋር ሂጂ ፏር ይቅርብሽ ነው ማለት እንደውም በቃ እንደዛ ነው። ያኔ ደውይልኝ እየደወልኩላት ነው። ፍቅር ጋር ደውይ አላልከኝም? እሺ በቃ እየደወልኩ ነው። ኮላውረድ ደውይልኝ ትሂድ። እንደውም ፏር ነው እኔን ራሱ እንደዚህ አረገኝ። እኔ እሱ ነው ያው እንደውም ለፍቅር ምንም በቃ አይሆንም። እንደውም ከቡሪካ ጋር ግን እንደዚህ ያደርጋል አይደለ? እኔ ከቡሪካ ጋር ትሂድ። ቡሪካ እንደውም ቡሪካ ምርጥ ልጅ ነው። እኔ አውቄዋለሁ። አገባም ዝም በል አገባም አጋጫለሁ ነው። እሺ እዚህ ጋር አሁን እዚህ ጋር ትመጭኛለሽ እንዴ? እዚህ ጋር ምጭኛው ይደምበናት እዚህ ጋር ዝም በል። እኔ እንደውም ያው እዚህ ጋር መተሽኛል። አሁን እዚህ ጋር ምሽኝ እኔ መታሽኝ አይደለ? ደፋሽብኝ መታሽኝ። ችግር የለውም። እኔ ምሽኝ ግድ የለውም። እኔ አነሳሽ ስራ ላይ ናቸው። በቃ ስራ ላይ ናት። ትዝ አይደለም። እኔ ላውራት እኔ እነግራታለሁ። ችግር የለውም። ታወራታለህ። ስለራሳችን ለምንድን ነው የማትረጋጋው አንተ ልጅ? በቃ አነሱ አሁን አወቀረች እኔ ደውዬ እኔ እንዴትም ማርገዝ እኔ በቃ አገናኝ እኔ ለወራው ፈልጋለሁ እኔ እንደውም እሱን አልፈልግም። የሷ ስልክ እኔ ደግመሽ ሞክሪልኝ። እኔ እነግራታለሁ። እኔ ሁሉ ነገር ነው የምነግራት። ደግመሽ ሞክሪልኝ። በቃ እንዴት ነው? እሺ ተረጋጋ። ለምንድን ነው የማትረጋጋው? መረጋጋት አትችልም? ከዚህ በላይ ምንድን ነው? አሁንም ልመጪ ትዕግስቴን እያለቀ ነው። እኔ ምን አደረግሽ ነው? ትዕግስት ምን ነገር አድርጊ። በቃ እኔ ምንም ነገር ማድረግ አልቻልኩም። እንደዚህ ልትይ ነው እኔ እንጂ የጠራሁሽ? እኔ በጣም እኔ ሲጀመር ሰው የለኝም። አዎ ሰው የለህም። እንደዚህ ይሆንኩ ሰው ልታገኝ ትፈልጋለህ እንዴ? ንገሪኝ። እኔ እንደዚህ ቁርጤን ንገሪኝ። ሂዱ በቃ እኔም እሄዳለሁ። ችግር የለም። ስልኩ ራሱ ወይ እንጂ ተረጋጊ። ኧረ በኋላ ነኝ የኔ በጣም ይቅርታ ወላሂ። እኔ ምንድን ነው እንረጋጋ። አንቺ ምን ሆነሽ ነው እንዴ? ምን ሆነሽ ነው? ምንም አይደለም። በቃ ሲጀመር ምን ሆነሽ ነው እንዴ? አንቺ ምንድን ነው አጋዡ ነበርሽ እንዴ? አንቺ እንደዛ አይደለም። እውነት አይደለም። አንቺ ምንድን ነው ቢራ ምናምን ውሃ ነገር ምናምን አለይም እንዴ? ውሃ እኮ ነው የማቀልጥ ቢራ እንዴ? ምን ሆነሽ ነው? እስቲ እሺ ምን አለው? አቂቃ ምንም ሁላችሁም በስነ ስርዓት ቦታችን እንሆንና እናውራቸው። ጀበር ብሎ እና ያመጣናቸው እነዚህ ሁላችሁ ከሆነ ማለት ነው። የኔ እንዲቀታ ዞር በሉ አልፈልግም። ድረሽ አንቺ ደፋሽብኝ እኮ ደግሞ ሲጀምር የቀረባለው ቆሶ ወይ ነገር ቢሮ ሆኖ ፊት ላይ ቢደፋ ያስቡሽ አሁን እሱን ተውት። በስነ ስርዓት ቆይ እኮ ይቀጣ። ምን ስትሉ ይሄን አስባችሁ ጀመር? እንዴት ነው የምትመጪኝ? እኔ ለምረም መጪኝ ደግማል ለምረም መጪኝ እንዴ በጥፊ ምናምን ያምሻል እንዴ? እንደዚህ ነው የማይሆን ነገር ታዲያ እኔ ልጅ በማር በላት ድረህ መልስ ያኔ እኔ ደግሞ አንተ ነበረ በይው እያለኝ የምር ግን እንጠብሽ ልትሽ ትንሽ እናቀዝቅዛት እስቲ። አልፈልግም። ከለና እንዴ ላይ ምንም ተው። እሺ አሁን ተውትና ፋሚሊ ቤተሰብ አፉ በሉ። አዎ እስካሁን ምንም ሰላም ኢንትሮል አልገባንም። ጭራሽ አላቆምኩም። ምንም የሚያውቁት ነገር የለም። እነዚህ ምሬን ነው። እኔ በስነ ስርዓት ተንኮል በስነ ስርዓት። ሰላም አለይኩም ውድና ምርጥ ቤተሰቦቻችን እንዴት ናችሁልን? ሰላም ነው ወይ? እኛ ያለን አልሐምዱሊላህ ደህና ናችሁ? እኛ እንግዲህ ኪኩን ትንሽ ፕራንክ ምናምን ነገር እናርጋት ብለን አስበን ዛሬ አላቅም ይሳካልን አይሳካልን ምንም አውቀው ነገር የለም። ግን እኔ ላይ ትጨክናለች፣ እኔ መጥፊ ትለኛለች ብዬ ምንም አላሰብኩኝም ነበረ። ግን ደግሞ ካሰብኩት በላይ ሆኗል እና ጭራሽ የልቤን ያደረሽ
እኔ ሲጀምር ምንም ይሆንልኛል አላልኩም ነበረ፣ ግን እኔ አላቅም። እንዴት ነው ቤተሰቦች ተሳክቶልናል ወይ? እኔ አላቅም። ብቻ እስቲ ሰላም በያቸው፣ ሰላም አለይኩም በያቸው። አላህ ሰልሽ ሰላም አለይኩም ዘይራቸውና እንቀጥላለን። ሰላም አለይኩም ቤተሰብ እንዴት ናችሁ? እኔ አለው እያቃጠሉኝ ማለት ጭራሽ እንዴ ቢራ ውሃ ነው ቢራ ተበይው እንዴ? ያው ነው ቢራ ነው ውሃ ነው። አንቺ እንዴት ቆይ አታውቂም እንዴ? እኔ ኬት ነው ማቆም ተቻላቅ አይቻላቅ። እሺ ብቻ ኖርማል ነው፣ ችግር የለውም። ሶሪ ግን የምር ኤልሲም አለችበት እዚህ ነገር ላይ ግን ጠብቁኝ። እኔ እነዚህ ልጆች በቃ ከአቅሜ በላይ የሆኑ ነው እውነት ለመናገር። እኔ ቆይ ስንታችሁን ተበቀየ ልችል ነው? ሰው የለኝም በምድር ላይ። ይሄ ዘፈኑማ ለኔ ነው ለኔ ነው የምር እንዲህ እያሰቃዩኝ በመሀል አስገብተው እንዴ ዘፈኑን እንዴት ሲል እንዳመጣው አላውቅም። በዚያ ተመካከርን ብቻ አይሆንልሽ እንጂ እስካሁን በነበረው ነበርሽበት። ፋሚሊዎች በመሰረቱ ይቅርታ፣ መጀመሪያ ኢንትሮ ራሱ ገብተን አይደለም ለእናንተ ራሱ ነግረናችሁ አይደለም ይሄንን ያደረግነውና ይቅርታ። ብቻ ያው እስቲ ኤልሲ ዝም ብለሽ ካይባያቸውና ከዛ እኔ አወራችኋለሁ። ሰላም ሰላም ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። ሳልላችሁ ማላልፈው ነገር እንኳን አደረሳችሁ። ከዛ ግን ሲቀጥል በጣም ይቅርታ እውነት ፋሚሊ ከልብ እኔ እንደው ተንኮል ላይ ሁሌ ተባባሪ ሁሌ ተንኮሉ ዋና መስራች ሆኜ የምገኘው እኔ ነኝ አይደል? እስካሁን በመሰረቱ ተቆጣኒ እና አሁን ፋሚሊዎች በጣም ይቅርታ እውነት የዛሬው በተለይ በጣም ይቅርታ ብያለሁ። ግን ይሄ እስካሁን አክሮፋለሽ በምን እንደምትበቀለን እሱ ነው የሚያውቀው። እንግዲህ እኛ ምናቀስ ይረሳ የተወጋ ይረሳ ሚላላ አማራጭ ስለዚህ የምር እኔ አልፋታቸውም በዚህ ማለት ነው። እንዴ የምር ቅጠል ነው ያልኩት። በጣም ነው የተናደድኩት። ስትመጪው አየሁ እኮ ምንድን ነው ቅጠለች እንዴ ስትመታ እንደዛው መናደዷን ገለጸልኝ። ስትመታ እኔ እንደውም እዛው ጋር በቃ ፕራንክ ነው ብዬ ልላት ነበረ። የምሬ ነው። ከዛ ወጣ አድርጊው ነው ራሴን እንደገና በመሰረቱ እኔ ራሱ ልመልስ አስቤ ነበረ እዛው በቃ ግን ያው አላሪያ ተወዛገቡኝ። መጀመሪያ ገና መታስደፋብኝ በቃ ያላ ምንድነው ደኔ ሐሳቡላ በቃ ፕራንኩ ይቅር እንዴ ምናምን ነገር ወደ ማለት ፍላ ይሄድኩኝ ነበረ። ከዛ ግን ሳይው ባገኝ እዚሁ ወይ ጠርሙሱ አርቄ ባልወረውራ አንስቼ ፈነከው ነበር። እስቲ ተከበሪ እናቴ። ካሜራማን ያው እንግዲህ ያው በተወሰነ መልኩ ሊተባበረን ሞክሯል። እሱም አለህበት አስገድደ ነው ሰክሬያል ነበር በቃ አሳዝኜው ነው ሰከሬ ነበረ። እኔ ሳካልኝ አላውቅም። እንግዲህ እስቲ ንገሩኝ ሂክማ ፕራንክ ማድረጉ ነገር ተሳክቶልኛል ወይ? እንዴት ነው እናንተንም ፕራንክ ማድረግ ፈልገን ነው ከመጀመሪያው ነግረናችሁ ያልገባ ነው። እንግዲህ እስቲ ምላሻችሁን እናያለን። እንግዲህ ከበዓል ምናምን ነገር ከኢድ 2023 ቀን ላይ ምናምን የዚህ አይነት ቪዲዮ መስራታችን ትንሽ ሊሆን ይችላል ደስ ላይል ይችላል። ግን ያው ዝም ብለን እቺ ልጅ አዛል አድርጋት ብዬ አስቤ ነው። እና ደግሞ ረመዳን ከመውጣቱ ማለት ነው ቢራ ይዞ ተገኘ ብለሽ ልታቃጠሪ ልጅሽ ከፋፋ እና እንግዲህ ያው እኛ ጾም ያው አሁን ሸዋል ላይ ነው ያለ ነው። እንግዲህ ያው እናንተ ደግሞ ጾምም ብዬ በጣም ተናድጄ ነበር። ጭራሽ እኔ ደግሞ ጭራሽ ቢራ እየጠጣው ነው አይደለም ጾም ቢራ እየጠጣ አረግም ቢራ ያው ውሃ በቃ እየተመገበ ነበር። እንግዲህ እንደዛ ተናድሽ ነበር። እና ደግሞ ክርስቲያን ወንድም እህቶቻችን ያው ጾም ላይ ናችሁ። እኛ አሁን ረመዳን ቢያልቅም ያው አብይ ጾም አላለቀም። እንግዲህ ያው የተወሰነ ጊዜ ምናምን አለ ያው ይቀርዋል መሰለኝ 3 ሳምንት 2 ሳምንት ከምናምን አካባቢ ይቀርዋል። እንግዲህ በርቱልኝ። ልታለኝ አረ ቅድም ባለቀ መች ነው የሚያልቀው እያለች ብቻ እሱን እናወራዋለን። ቤተሰቦቻችን እንግዲህ ያው በርቱልን። ጾሙም ላይ ምኑም ላይ እርስ በርስ አንረሳሳ፣ በጸሎቱ በዱዓው። በቀጣይ ቪዲዮ በተሻለ እንገናኛለን። በድጋሚ ጠብቁኝ። እኔ በተለይ ማለት ነው
እነዚህ ሁለቱ ክርቢቶች አንድ ላይ ለኩሻ ችግር የለውም እንቋቋም ይሻላል። ኧረ ችግር የለውም። እስከዛው ድረስ ግን በተሻለ ቪዲዮ በቆንጆ ቪዲዮ እስከነገናኝ ድረስ ሰላም ሁኑልን በያላችሁበት።